ኢትዮጵያ ውስጥ ስራ አፍ አውጥቶ የሰራተኛ ያለ ይላል ይጮሃል። ስራ የሚሹ ሰዎች ማሰብ ያለባቸው ነገር አካባቢያችን ግራ ቀኝ ብንመለከት ስራ አለ። እርሻው የሰራተኛ ያለ ይላል። ከተማ ውስጥ ጽዳቱ፣ ችግኙ፣ ፍሩቱ የሰራተኛ ያለ ብሎ ይጮሃል። ሰራተኛው ደግሞ የስራ ያለ ብሎ ይጮሃል። የሰራተኛና ክህሎት ሚኒስቴር ነው የተፈጠረው። ስራውም አለ ሰራተኛውም አለ። ድልድይ የጠፋው ድልድይ ሆነው እነዚህን ሁለት አካላት ቢያገናኝ በጣም በርካታ ችግር ሊፈታ ይችላል በሚል ሂሳብ እንዳደጉ ሀገራት በየቀኑ ስንት ሰው ስራ ያዘ ስንት ሰው ስራ ያዘ የሚለውን ሁሉም ሰው ማየት የሚያስችል አቅም መፍጠር አለብን የሚል ምኞት፣ ፍላጎት፣ ግምገማዎች ነበሩ። የተሳካው ዘንድሮ ነው።